የማንቸስተር ዩናይትድ ሰራዊት በማንቸስተር ዩናይትድ በኩል አንድ ቅጥር ተካሂዷል። እሱም ቅጥር ምንድን ነው? ይህስ ቅጥር ለምን ያገለግላል? የሚሉትን ነገሮች እንወያይ። ማንቸስተር ዩናይትድ እቺን ሴትዮ ኮሌት ሮሄ የምትባለዋን ሴትዮ በአዲስ ሮል ቀጥሯል። እሱም ምንድን ነው? የቺፍ ኤክስኪዩቲቭ ኦፊሰር ተብላ ተቀጥራለች ማለት ነው። ይህም ደግሞ ማንቸስተር ዩናይትድ አዲስ ስቴዲየም ሊገነባ እንደሚፈልግ እያሰበ እንደሆነ ይታወቃል። እና ስቴዲየም ግንባታ ነገሮችን ለማጠናከር እንዲሁም ደግሞ ለመቆጣጠር እንዲያመች ቺፍ ኤክስኪዩቲቭ ኦፊሰር ተብላ ተቀጥራለች ማለት ነው። ዩናይትዳውያንስ ማንቸስተር ዩናይትድ አዲስ ስቴዲየም የመገንባቱን ነገር በደንብ አጠናክሮ እየቀጠለ ይገኛል። ማንቸስተር ዩናይትድ አዲስ ስቴዲየም መገንባት አለባት ብላችሁ ታስባላችሁ? ሀሳብ አስተያየቶቻችሁን ኮመንት ላይ እያሰፈራችሁ ይህንን ቪዲዮ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። ይመቻችሁ።